ከ10 እስከ 12 ዓመት አማካኝ ዕድሜ ያለው ከ50 እስከ 64 ኪሎ ግራም ሲመዝን በሰዓት 113 ኪሎ ሜትር መሮጥ ደግሞ ፍጥነተ ልኩ ነው። ረጃጅም እግሮቹ በፍጥነት ቀመር ተሰርቶ የተሰራ እንደሆነ የእንስሳት ተመራማሪዎች ምስክርነታቸውን ይሰጣሉ። በሚሮጥበት ሰዓት የኋላ እግሮቹ የፊተኛውን እግሮቹን ቀድመው መሬት ማረፋቸው ደግሞ የበለጠ ግርምትን ይጭራል። ብዙ ባለ ጥቁር ነጠብጣብ የድመት ዝርያ የዱር አራዊቶች ቢኖሩም ነገር ግን ከዓይኖቹ አካባቢ በቀጥታ ወደ አፍንጫው የሚወርዱት ጥቁር ግግር ቅርጸ እንባዎቹ በቀላሉ የሚለይበት ዋነኛ ምልክቱ ነው። 90 ዲግሪ ፍጥነቱን አንዳች ሳይቀንስ መዞር የሚችለው የዓለማችን ፈጣኑ የዱር እንስሳ ቺታ ወይንም አቦ ሸማኔ። አቦ ሸማኔዎች በሳር በመከለል በሌሊት በብዛት ለአደና የሚጠቀሙበት ሰዓት ሲሆን ለማደን ወደ ተግባር በሚገርም ፍጥነት ከ20 እስከ 60 ሰከንድ ውስጥ በተዋጣለት ስኬት ያጠናቅቃሉ። የመራቢያቸው ወቅትም ዓመቱን ሙሉ ሲሆን ሴቷ አቦ ሸማኔ 3 የእርግዝና ወራቶች አላት። ያደኑትንም ሌሎች ትላልቅ ተቀናቃኝ አራዊቶች ሳይቀሟቸው ወይንም ገለው ሳይነጥቋቸው በፊት በፍጥነት ይመገባሉ። በ1900ዎቹ ወደ 100,000 የሚጠጉ አቦ ሸማኔዎች በዓለማችን ላይ የነበሩ ሲሆን ዛሬ ይህ ቁጥር ያን ዘመን ነፍሱን ይማረውና በሚያስብል ደረጃ አሽቆልቁሎ ከ9,000 ያነሱ አቦ ሸማኔዎች ብቻ ናቸው በዓለማችን በጥቂት ሀገራት የሚገኙት። ታሪካዊው የአቦ ሸማኔ የቀድሞ መገኛ ሀገራት በመላው አፍሪካና ኤዥያ ከደቡብ አፍሪካ አንስቶ እስከ ህንድ ድረስ ነበር። ዛሬ ላይስ? ዛሬማ ቁጥራቸው ተመናምኖ በምስራቅ በመካከለኛውና ደቡብ ምዕራብ አፍሪካ እንዲሁም ወደ 200 የሚጠጉት ደግሞ በኢራን ህልውናቸው አደጋ ውስጥ ወድቆ ይገኛሉ።